የተወራው ውሸት ነው። የነጻነት ትክክለኛ አሟሟት እውነቱ ሲፈርጥ። ሆስፒታል የተሰራው ስህተት በጣም ያሳዝናል። የአርቲስት ነጻነት አሟሟት ምስጢር ከእውነት ምንጭ። ሰላም ጤና ይስጥልን ውድ የሚክሎን ሚዲያ ተከታታዮች እንደምናችሁ፣ እንደምንስ ቆያችሁ? ባላችሁበት ሁሉ ሰላማችሁ ብዝት ይበልልን። ይህንን የሚክሎን ሚዲያ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑን። ቤተሰብ ስለሆኑን ከልብ እናመሰግናለን። ሁሌም እንደምንለው እውነታን ከሚክሎን ሚዲያ ሐሳብና አስተያየት ካሎት ያስፍሩልን። በቤተሰብ መጥቶ ያየነው ጨዋታ ከዓይናችን ላይ ጠፋ ያ ሁሉ ትውስታ፣ ከዓይናችን ላይ ሰወር ያ የሚያምር ፈገግታ፣ ዛሬ አተነዋል ላይመለስ ላፍታ። ሕይወት እንደ ቆሎ ወርቆ ላይዘገን፣ ምን ነው በጥምቀቱ ነጻነት ተለየን። የነጻነት ወርቅነህ አሟሟት ሁላችንንም ያስደነገጠ ልብ ሰባሪ ነው። እስቲ ስለ አርቲስት ነጻነት ወርቅነህ አንዳንድ ነገሮችን እንበላችሁ። ከዛ በኋላ ስለ አሟሟቱ ሁሉንም ነገር እንዘረግፈዋለን። የኢትዮጵያ የፈጠራ ማህበረሰብ ተወዳጁ አርቲስት ተዋናይና አዘጋጅ ነጻነት ወርቅነህ ድንገተኛ ሞት ተከትሎ ከፍተኛ ሐዘን ላይ ይገኛል። የእሱ ማለፉ ዜና አርብ ጥር 8 2018 ዓ.ም የተረጋገጠ ሲሆን ይህም በማህበራዊ ሚዲያ እና በብሔራዊ የብሮድካስት ማሰራጫዎች ላይ ከፍተኛ የሐዘን ማዕበልን አስነስቷል። በኢቢኤስ ላይ እንደተሰጥኦ ባለው ስራው በሰፊው የሚታወቀው ነጻነት ወርቅነህ በቀልዱና በትውልዱ ውስጥ ካሉ ታዳሚዎች ጋር አሪፍ ግንኙነት ነበረው። በኢቢኤስ ባልደረቦች እንደገለጹት እርሱን ደማቅ አርቲስትና ሳቅ ብርሃን ለሚሰሩት ሁሉ ያመጡ ትጉ አርቲስት ነበር። የሞት መንስኤውን በተመለከተ በቤተሰቡ በይፋ ባይገለጽም በድንገት ሕይወቱ ማለፉን ማስታወቂያው ህዝቡን ያስደነገጠ ሲሆን ብዙ ደጋፊዎች እንደ ፌስቡክ እና ኢንስታግራም ባሉ ማህበራዊ መድረኮች ላይ እምነት እንደሌለው ሲገልጹ ቆይተዋል። የእሱ ሞት ተጽዕኖ ከፍተኛ የመንግስት ደረጃዎች ላይ ደርሷል። ጠቅላይ ሚኒስትር አብይ አህመድ ነጻነት ለኢትዮጵያ ኪነ ጥበብና ባህል ላበረከተው ጉልህ አስተዋጽኦ እውቅና በመስጠት በተወዳጁ አርቲስት ድንገተኛ ሞት ሐዘን መግለጫ ሰጥተዋል። እንደ ኤፍቢ ቦይ፣ ሲቲ ቦይስ እና ቾምቤ ባሉ ተወዳጅ ፊልሞች ላይ በኮሜዲነት ሚናው በሰፊው የሚታወቀው ነጻነት የኢትዮጵያ ሚዲያ ዋና አካል ስለነበር እንዲሁም በኢቢኤስ የቲቪ ፕሮግራሞች የቤተሰብ ጨዋታ ላይ ባሳያቸው ተወዳጅ ዝግጅቶች ላይ ዜናው በመላው ሀገሪቱ ድንጋጤን ፈጥሯል። የኢቢኤስ ቲቪ ባልደረቦች እሱን ከቡድን ጓደኛ በላይ ገልጸውታል። ብሩህ አርቲስትና ሳቅ ብርሃን ወደ ስቱዲዮ ያመጣ ታማኝ አባትም ብለውታል። አንዳንድ ድርጅቶች የሳምንት ሐዘን ሲያውጁና አስተዋጽኦን ለማክበር እንቅስቃሴዎችን በማገድ ማህበራዊ ሚዲያ በአድናቂዎችና በአርቲስቶች አድናቆት ተሞልተዋል። ትወና በበርካታ ታዋቂ የኢትዮጵያ ፊልሞች ላይ በመወከል አዘጋጅ በኢቢኤስ ቲቪ ላይ እንደ ኮሜዲ አቅራቢ ሆኖ ማገልገሉ የሚታወስ ነው። ዳይሬክቲንግ ወይም ፊልም በመስራት በዲያስፖራው ካሉ ሰፊ ታዳሚዎች ጋር የሚያስተጋባ ይዘትንም አዘጋጅቷል። እስቲ አንዳንድ የእሱ የሙያ ጓደኞቹ ምን አሉ የሚለውን ስናይ እሱ ከኢትዮጵያውያን አስቂኝና ደግ ተሰጥኦዎች አንዱ ሲሉ የኪነ ጥበብ ባለሙያዎችና የባህል ተጽዕኖ ፈጣሪዎች ሁሌም እንደወደሱት ነው። ሕይወቱ ካለፈ በኋላም አወድሰውታል። ህዝባዊ ጩኸቱ የእሱ ደጋፊዎች ምን አሉ የሚለውን ስንመለከት ደጋፊዎቹ በቤተሰቡና በአገር ልብ ውስጥ የማይተካ ጉዳት ጥሎታል የሚሉትን ለማክበር የጸሎት ስሜት ገላጭ ምስሎችን በመለጠፍ በመስመር ላይ የሐዘን መግለጫ አጋርተዋል። ነጻነት ወርቅነህ ዘርፈን ብዙ ተሰጥኦ ነበረው። እንደ ቤተሰብ ጨዋታ ባሉ ታዋቂ ትዕይንቶች ላይ በቴሌቪዥን ባሻገር መድረኩን የኢትዮጵያ ቅርስ ለማስተዋወቅ የተጠቀመ የተከበረ ተዋናይና ኮሜዲያን ነበር። በጥር 2018 መጀመሪያ ላይ የበዓል ሰላምታዎችን ከተከታዮቹ ጋር በማካፈል በቅርብ በማህበራዊ ሚዲያ ላይ ንቁ ተሳትፎ አድርጓል። የእሱ ሞት በኢትዮጵያ ኪነ ጥበብ መድረክ አስቸጋሪ ጊዜን ተከትሎ እንደ ጃዝ ከበሮ ተጫዋቾች ተፈሪ አሰፋ ያሉ ሌሎች የባህል ባለሙያዎችን ካጣ ከአንድ ዓመት ገደማ በኋላ ነው እሱን በሕይወት ያጣ ነው።
ከኛ ጋር ስለሆናችሁ ከልብ እናመሰግናለን። አሁንም ቢሆን ሰብስክራይብ፣ ላይክ፣ ሼር ያላደረጋችሁ በማድረግ ቤተሰብ ይሁኑ። የሕክምና ስህተቶቹ ምን ይላሉ? የተጋለጠው የመጀመሪያዎቹ ሪፖርቶች የአርቲስት ሕይወቱ በአካባቢ በሚገኝ ተቋም ውስጥ ካለ የሕክምና ስህተት ጋር የተያያዘ ሊሆን እንደሚችል ይጠቁማሉ። በዘውዲቱ ሆስፒታል የተፈጸመው የሰነድ ስህተት ተመሳሳይ ታሪክ አጋጣሚዎች ቀደም ሲል በሕክምና ደህንነትና በባለሙያ ተጠያቂነት ዙሪያ አገራዊ ውይይቶችን ፈጥረዋል። ደጋፊዎችና ባልደረቦቻቸው፣ የኪነ ጥበብ ባለሙያዎች በዜናው የተሰማቸውን ሐዘን ገልጸዋል። ብዙዎች ቸልተኝነት በአሰቃቂ ውጤት ላይ ሚና እንዳለው ለማወቅ የሆስፒታሉን አሰራር በግልጽ እንዲመረምር ጠይቀዋል። ይህ ዜና ቀደም ሲል በኢትዮጵያ ሙዚቃ መድረክ ውስጥ ታዋቂ ሰዎች እንደ ዘፋኝ ታምራት ደስታ፣ ማዲንጎ አፈወርቅ የመሳሰሉ ድንቅ አርቲስቶች በዚሁ የሕክምና ስህተት መሞታቸው የሚታወስ ነው። የሞት ልዩ ምክንያቱን በተመለከተ ይፋዊ ዝርዝሮች አሁንም ቢሆን እየወጡ ቢሆኑም የህዝብ ንግግሮችና የማህበራዊ ሚዲያ ዘገባዎች በሆስፒታል ቆይታው ወቅት ለሞት የሚዳርግ የሕክምና ስህተት ተከስቷል በሚሉ ክሶች ላይ ያተኮሩም ናቸው። የቅርብ ጓደኛው አርቲስት ሳር አብዱልከሪም እንባ በተሞላበት መልኩ ሐዘኗን በምሬት ገልጻለች። እስቲ ቪዲዮውን ተከታትለን እንመለስ። የሰማሁት ነገር እስካሁን እውነት አልመሰለኝም። ይህን እንዴት ማመን ይቻላል? እዛ ጋር መገኘት አለመቻሌ ራሱ በጣም ናመመኝ። ለቤተሰቦቹ እግዚአብሔር መጽናኛውን ይስጣቸው። የሁላችንንም ሳቅ ነው የወሰድክብን። እነዚህ ማመን ነው ማለት ነው። ያንተን መቀበል አልችልም ወንድሜ። እዛ ጋር ሆነ ምን እንደምን አላውቅም። እዛ ጋር መገኘት ባለመቻሌ ለቤተሰቦች መጽናኛውን ይስጣቸው፣ ለወዳጆች ሁሉ መጽናኛውን ይስጣቸው። ምን ማለት እችላለሁ ወንድሜ። አርቲስት ሳር አብዱልከሪምም በውጭ ሀገር ሆና መልእክቷን እንባ በተሞላበት መሪር ሐዘን ገልጻለች። ለመላው የእሱ አድናቂዎችም ለሱም ነፍሱ በሰላም እንድታርፍ ስትል ተናግራለች። አርቲስት ነፃነት ወርቅነህ የ3 ልጆች አባት ሲሆን እድገቱም ውልደቱም ሁሉም ነገሩ በዑራኤል ሰፈር እንደሆነ ይታወቃል። የቀብር ስነስርዓቱ በቅርቡ ይፋ ይሆናል ተብሎ እንደሚጠበቅ የኢቢኤስ እና የሱ ቤተሰቦች ተናግረዋል። እስካሁን ስላዳመጣችሁን ከልብ እናመሰግናለን። መረጃዎችን ከስር ምናደርሳችሁ ይሆናል። ሁሌም እንደምንለው እውነታን ከሚክሎን ሚዲያ የእሱን አንዳንድ ፎቶዎች የምናጋራችሁ ይሆናል። አሁንም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑን። ያላደረጋችሁ በማድረግ ቤተሰብ ሁኑን። ለአርቲስት ነፃነት ወርቅነህ በሚክሎን ሚዲያ ስም ነፍሱ በሰላም እንድታርፍና ለመላው አድናቂዎቹ ለቤተሰቦቹ መጽናናትን እንመኛለን። በሌላ ቪዲዮ እስክንገናኝ ቸር እንቆይ።